ህወሓት ጦርነቱን በይፋ ጀምሮታል። ተኩሱ በአፋር ክልል ተጀምሯል። መንግስትም በአፋጣኝ ምላሽ ይሰጣሉ ብሏል። ከዚሁ ጋር በተያያዘ ጌታቸው ረዳም በጉዳዩ ዙሪያ ዝምታቸውን ሰብረዋል። ገልፍ ኮኦፕሬሽን ካውንስል የተባለው ስብስብ ኢትዮጵያ በቀይ ባህር አንዳችም ሚና የላትም ሲል ሞግቷል። ኤርትራ አንጋፋ መሪዎቿን እያጣች ነው፣ እንዲሁም መከላከያ ወደ ትግራይ ሊገባ ነው የሚለው ፍርሃት ፖለቲከኞች በዚህ ጉዳይ ላይ ለሁለት ተከፍለዋል። ሌሎችም ጉዳዮች ተካተዋል። አክብሮታዊ ሰላምታችን ያላችሁበት ድረስ የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት አላችሁ? የሰዓቱ የመረጃ ጥንቅራችን በዕለቱ የተሰሙ አዳዲስ ጉዳዮችን በስፋት ይዳስሳል። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩም። ቀዳሚ ወዳደረግነው ጉዳያችን ስናመራም ህወሓት ጦርነቱን በይፋ ጀምሮታል። ተኩሱ በአፋር ክልል ተጀምሯል። መንግስትም በአፋጣኝ ምላሽ እሰጣለሁኝ ብሏል። የአፋር ክልላዊ መንግስት የህወሓት ታጣቂዎች ትላንት ምሽት ላይ ወደ ክልሉ ገብተው 6 መንደሮችን በኃይል በመቆጣጠርና ንጹሃን ነዋሪዎችን በሞርታርና በዙ 23 በመደብደብ የግጭት ማቆም ስምምነቱን አፍርሶታል በማለት ከሷል። የክልሉ መንግስት ማምሻውን ባወጣው መግለጫ የህወሓት ታጣቂዎች የገቡት በዞን 2 መጋሌ ወረዳ ቶንሳ ቀበሌ በኩል መሆኑን ገልጿል። የቡድን ታጣቂዎች በቶንሳ ቀበሌ ላይ ተኩስ በከፈቱበት ወቅት የአፋር ሽማግሌዎችም ታጣቂዎቹ ወደ መጡበት እንዲመለሱ ቢማጸኗቸውም ፈቃደኛ እንዳልነበሩ መግለጫው ጠቅሷል። ህወሓት ከትንኮሳ ድርጊቱ በአስቸኳይ ካልተቆጠበ የዜጎችን ደህንነትና ድንበሩን የማስጠበቅ ኃላፊነቱን እንደሚወጣ የክልሉ መንግስት አስታውቋል። የትግራይ ጊዜያዊ አስተዳደር ይህ ዘገባ እስከተጠናቀረበት ሰዓት ድረስ በውንጀላው ዙሪያ ያለው ነገር የለም። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከቀናት በፊት ያለ ጦርነት መኖር የማይችለው ኋላ ቀሩ የህወሓት አንጃ እንደ አረም ከስሩ ካልተነቀለ መላው የኢትዮጵያ ህዝብ የሰላም አየር እንደማይተነፍስ ተናግረው ነበር። ከዚሁ ጋር በተያያዘም ጌታቸው ረዳ በጉዳዩ ዙሪያ ዝምታቸውን ሰብረዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና ያሁኑ የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ ኋላ ቀሩ ቡድን ሲሉ የጠሩትን ህወሓት የፕሪቶሪያውን የግጭት ማቆም ስምምነትን ለማፍረስ ሲሞክር ፌዴራል መንግስቱ ዝም በማለቱም አሁን ፌዴራል መንግስቱን ወደ ግጭት ለመጎተት እየሞከረ ነው በማለት ማምሻቸውን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ወቅሰዋል። ይህ በሻዕቢያ ትዕዛዝ የሚፈጸም ነው በማለት የከሰሱት ጌታቸው ለዚህ ዋናዎቹ ተጠያቂዎችም ጄኔራል ፍስሐ ማንጁስና ዮሐንስ መዲድ ናቸው ብለዋል። ቡድኑ ወደ አፋር የሚወስደውን መንገድ በመዝጋት የአፋርን ህዝብ በመደራደሪያነት የመጠቀም ፍላጎት እንዳለው ጌታቸው ገልጸዋል። አቶ ጌታቸው ረዳ አክለውም የትግራይ ጸጥታ ኃይልና የትግራይ ህዝባዊ ኃይል ከፌዴራል መንግስት ጋር የሚጋጭበት አጀንዳ የለውም ብለዋል። ቀጣዩ መረጃችን ኢትዮጵያ በሀገር አቀፍ ደረጃ አዲስ የሰለጠኑ ልዩ የጸረ ሽብር ኮማንዶ ኃይሎችን ልታሰማራ ነው መባሉን ይመለከታል። በቅርቡ በሁሉም የሀገሪቱ አካባቢዎች የትኛውንም አይነት ግዳጅ ለመፈጸም የሚሰማራ በርካታ ልዩ የጸረ ሽብር ኮማንዶ ኃይል አሰልጥኖ ለማስመረቅ የመጨረሻ ምዕራፍ ላይ ደርሻለሁ ሲል የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በርካታ የልዩ ጸረ ሽብር ኮማንዶ ኃይል አሰልጥነን ለማስመረቅ የመጨረሻ ምዕራፍ ላይ ደርሰናል ሲሉ በበጀት ዓመቱ አንደኛ ዓመት ሩብ ዓመት የዕቅድ አፈጻጸም ማጠቃለያ ግምገማ ላይ ተናግረዋል። የፖሊስን አቅም በከፍተኛ ደረጃ የሚያሳድግና ተልዕኮን የሚያሳልጥ ዘመናዊ የትጥቅ አቅም በልዩ ሁኔታ ተሟልቷል ያሉት ኮሚሽነር ጀነራሉ ይህንን የመጠቀም የሚችልና ለበርካታ ወራት ልዩ ስልጠና እየወሰደ ያለ የልዩ ጸረ ሽብር ኮማንዶ ኃይል በቅርቡ ተመርቆ በሁሉም የሀገራችን አካባቢዎች የትኛውንም አይነት ግዳጅ ለመፈጸም ይሰማራል ሲሉ ገልጸዋል። አክለውም የኢትዮጵያ ፌዴራል ፖሊስ የትኛውንም አይነት ፖሊሳዊ ግዳጅን መፈጸም የሚያስችል አቅም እየገነባ ነው ያሉ ሲሆን በቅርቡም በሀገሪቱ በየትኛውም ጫፍ የራሱን ግንኙነት በራሱ ለማሳደግ የሚያስችል የኮሚዩኒኬሽን አቅም ለመፍጠር ለረጅም ጊዜ የሚያገለግሉ የአጭር የመካከለኛና የረጅም ርቀት የመገናኛ ራዲዮ ግንኙነት ስርዓት ወደ ስራ የሚያስገባ መሆኑን አመልክተዋል። ጥንቅራችን ቀጥሏል። ወደ ሌላኛው ጉዳያችን ደግሞ እናምራ። ገልፍ ኮኦፕሬሽን ካውንስል የተባለው ስብስብ ኢትዮጵያ በቀይ ባህር አንዳችም ሚና የላትም ሲል ሞግቷል። ይህ በቀይ ባህር ዳርቻ የሚገኙ ሀገራት የተሰባሰቡበት ካውንስል ኢትዮጵያ በቀይ ባህር የደህንነት ጥበቃ ላይ አንዳችም ሚና የላትም ሲል ነው ያጣጣለው። ካውንስሉ እንደሚለው ወሳኙን የባህር መመላለሻ ደህንነት አስተዳደርና ቁጥጥር ማዕቀፍ የባህሩ ተጋሪዎችና ዳርቻ ሀገራት ብቻ ኃላፊነት ነው ሲል ሞግቷል። እናም እነዚህ ተግባራት ውስጥ ኢትዮጵያ መሳተፍ የለባትም ባይ
ነው። ለ30 ዓመታት ብቻ ከቀጠናው በሴራ የተነጠለችውን ኢትዮጵያ ባህር በር አልባ ሲልም ጠርቷታል። የገልፍ ትብብር ካውንስል ይፋ የሆነው አቋሙ የተሰማው በቀይ ባህር ይገባኛል ጥያቄና የኃይል አሰላለፍ ዲፕሎማሲያዊ ውጥረትና የቀጠናዊ ብሔራዊ ጥቅም ግጭት በተቀሰቀሰበት ወሳኝ ወቅት ነው። ኢትዮጵያ በሴራ ወደ ተገለለችበት ቀይ ባህር አዲስ ኃይል ሆና ለመመለስ ስትራቴጂካዊ ስልት ነድፋ መንቀሳቀስ ከጀመረች 2 ዓመታት አልፈዋል። ጉዳዩ ግን ይፋ የሆነው ባለፉት 2 ዓመታት ነው። የአዲስ አበባን ወደ ባህር መስኮቱ መመለስ የሚፈሩት ግብጽና ተላላኪው የምትባለው ኤርትራ እንዲሁም ሳውዲ አረቢያ ግን በወሳኙ ቀይ ባህር ኢትዮጵያ አዲሷ ተሳታፊና ኃይል ሆና እንዳትወጣም በሙሉ አቅም እየተንቀሳቀሱ ይገኛሉ። እነዚህ ሀገራት በወሳኙ ኮሪደር አመራር የደህንነት ጥበቃ መዋቅር ላይ መሳተፍ የሚችሉት ከቀይ ባህር ጋር በመልክዓ ምድር መጎራበት የሚችሉ ሀገራት ናቸው ሲሉ ሞግተዋል። የግብጽና ገልፍ መገናኛ ብዙሃን በሚያሰራጩት በዚህ ዜና የገልፍ ሀገራት ትብብር ካውንስል የኢትዮጵያን የባህር በር ይገባኛል ጥያቄ ዙሪያም ተቃውሞ ብቻ ሳይሆን በእቅዱ ውስጥ ተቀባይነት የሌለው ነው ማለቱን ዘግበዋል። ገልፍ ኮኦፕሬሽን ካውንስል 6 አባል ሀገራት አሉት። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኳታር፣ ኩዌት፣ ባህሬንና ኦማን የካውንስሉ አባል ሀገራት ናቸው። ነገር ግን ይህንን አቋም ሊያንጸባርቁ የሚችሉት ግብጽ፣ ተላላኪው የምትባለው ኤርትራና ሳውዲ አረቢያ እንደሚሆኑ ነው የሚነገረው። የጠቅላይ ሚኒስትር አብይ አህመድና መንግስታቸው ቁልፍ አጋር የሆነችው የተባበሩት አረብ ኤምሬትስ ስትራቴጂክ አጋርነቷ ለአዲስ አበባ የባህር በር መሻት ስኬት ነው ይባላል። ኤሚሬቶቹ ዲፒ ወርልድ በተሰኘ የወደብ ኩባንያቸው ዓለምን ያካለለ የባህር ዳርቻ ንግድ፣ ደህንነትና ፖለቲካ ልምድን ያካበቱ ሲሆን ኢትዮጵያ የአፍሪካ ቀንድ ቁልፍ አጋራቸው እንድትሆን አጥብቀው ይሰራሉ። ከዚህ በተቃራኒው ግን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ካይሮ ኒውስ ከተባለ የግብጽ ሚዲያ ጋር በነበራቸው ቃለ ምልልስ ቀይ ባህር ዓለም አቀፍ ትኩረትን የሚስብ ወሳኝ ቀጠና ነው ሲሉ ገልጸዋል። ለዚህ ደግሞ የቀጠናው ሀገራት ከየትኛውም የውጭ ኃይል ጫና በፊት ደህንነቱን የማስጠበቅ ግዴታ አለባቸው ሲሉ ሞግተዋል። ለዚህም የባህሩ ጠረፍ ተጋሪ ሲሉ የጠሯቸውንና በስም የዘረዘሯቸውን ሀገራት የውጭ ድጋፍ አያስፈልጓቸውም ሲሉ ተችተዋል። ኢሳያስ በስም የጠቀሷቸው ሶማሊያ፣ የመን፣ ሱዳንና ሳውዲ አረቢያ በራሳቸው አቅም በግዛታቸው ያለውን የቀይ ባህር ክፍል መቆጣጠር የሚችሉበት አቅም አላቸው ብለዋል። ፕሬዝዳንቱ ሲቀጥሉም የቀይ ባህር ተጋሪ ሀገራት የውጭ ኃይሎችን ጋብዘው የጦር ቤዝ እንዲገነቡ ማድረግ ሌላ ተጨማሪ ቀውስ ያመጣል ሲሉ አስጠንቅቀዋል። ቀይ ባህርም ህዝባቸው ላይ የሚመጣ ተጨማሪ ቀውስን ከመጋበዝ ውጪ የባህር መተላለፊያን ለመጠበቅ የውጭ ሰራዊት መጋበዝ ትርጉም የለውም ብለዋል። ከዚህ ጉዳይ ጋር በተያያዘ የኤርትራና ግብጽ አቋም 200% ተመሳሳይ ነው ያሉት ኢሳያስ አፈወርቂ ይህ የመንግስታት ምርጫ ሳይሆን የየሀገራቱ ግዴታም ጭምር ነው ሲሉ ሞግተዋል። የሸገር ታይምስ ቤተሰቦች ጥንቅራችን እንደቀጠለ ነው። ወደ ሌላኛው መረጃችን ደግሞ እንለፍ። ኢትዮጵያ በ3 ወራት ብቻ 300 ድሮኖችን በሀገር ውስጥ አምርታለች ተብሏል። ኢትዮጵያ ባለፉት 3 ወራት ውስጥ 300 ድሮኖችን ማምረት መቻሏም የላቁ የቴክኖሎጂ ማምረቻዎችን በሀገር ውስጥ ለማምረት የምታደርገውን ጥረት ወደ ትልቅ ምዕራፍ ያሸጋገረ ነው ተብሏል። የኢንፎርሜሽን መረብ ደህንነት አስተዳደር ወይም ኢንሳ የሩብ ዓመቱን ሪፖርት ለፓርላማው የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው ይህንን አዲስ መረጃ ይፋ ያደረገው። የአስተዳደሩ ምክትል ዋና ዳይሬክተር ዳንኤል ጉታ እንዳሉት ድሮኖች የተገነቡት በስካይዊን እና ኤሮ አባይ መካከል በተደረገው የጋራ ጥረት ነው። ሁለቱም ኩባንያዎች ለደህንነትና ለንግድ አገልግሎት የሚውሉ ድሮኖችን የመገንባት አቅም ቢኖራቸውም የቅርብ ጊዜው ባች ግን በዋናነት ለመዝናኛና ለገቢ ማስገኛ የተነደፈ ሲሆን ይህም የሀገር ውስጥና የክልል ገበያዎችን ኢላማ ያደረገ ነው። ቀደም ሲል በታላቁ የኢትዮጵያ ህዳሴ ግድብ ምረቃና በኢሬቻ ፌስቲቫል ወቅት በአካባቢው የተሰማሩ ድሮኖች ያቀነባበሩት ትርኢት ለእይታ ቀርበዋል። ኢንሳ በመቶ የሚቆጠሩ ሌሎችን በማምረት ላይ መሆናቸውን የገለጸ ሲሆን መንግስት ለልዩ ሞዴሎች ትዕዛዞችን በመስጠትና ጥሬ ዕቃዎችን ወደ ከፍተኛ ምርት ለመቀየር ጥረቶችን በማድረግ ላይ ነው ተብሏል። መከላከያ ወደ ትግራይ ሊገባ ነው የሚለው ፍርሃት ፖለቲከኞች በዚህ ጉዳይ ላይ ለሁለት እንዲከፈሉ አድርጓል። በዚህም ምንም ብንታገስ ከተጠቃን መከላከላችን አይቀርም ሲሉ ጠቅላይ ኤታማዦር ሹሙ ያደረጉት ንግግር በሁለቱ ኃይላት መካከል ያለው ውጥረትን አጉልቶ የሚያሳይ እንደሆነ ተነግሯል። ጠቅላይ ኤታማዦር ሹሙ የሰሜኑ ጦርነት የተነሳበትን ሁኔታ ረዘም ላለ ደቂቃ ሲያብራሩ እንደ ሀገር መከዳት እንደደረሰ ገልጸው መንግስት ሁልጊዜም ለሰላማዊ መንገድ በሩን ክፍት እንዳደረገና ከትላንት ባለመማር የሚደረግ ፉከራ ግን መቆም አለበት ሲሉ
ሲሉ ማስጠንቀቃቸው አይዘነጋም። መከላከያ ሰራዊት የቆመው ለሰላም ብቻ ነው፣ መከላከያ ሰራዊት ፓርቲ አይደለም፣ ተወዳድሮ ስልጣን አይዝም ሲሉ ሀሳባቸውን የገለጹት ፊልድ ማርሻል ብርሃኑ ጁላ የፕሪቶሪያው የሰላም ስምምነት በሚጠበቀው መልኩ ሙሉ በሙሉ አለመተግበሩ፣ በተለይም ተፈናቃዮች ወደ ቀያቸው አለመመለሳቸው ለዳግም አለመግባባቱ እንደ ምክንያት እንደሚጠቀስ አንስተዋል። በተጨማሪም ህወሓት ሰራዊት እያሰለጠነና እያስመረቀ መሆኑም ስምምነቱን የሚጥስ መሆኑን ጠቅላይ ሚኒስትር አብይ አህመድ ጭምር መግለጻቸው ይታወሳል። አሁን ላይ በትግራይ ክልል ያለውን ቀውስ መፍታት ካስፈለገ መፍትሄው ምን ይሆን የሚለው የብዙሃኑ ጥያቄ ነው ሲሉ የተናገሩት ጉዳዩ ላይ ሀሳባቸውን የሰጡ የአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ሊቀመንበር ዘሪሁን ገብረ እግዚአብሔር ናቸው። ሊቀመንበሩ ሀሳባቸውን ሲገልጹ ወታደራዊ እርምጃ ተገቢ ያለመሆኑን ይጠቁማሉ። ህግ የማስከበር ዘመቻ አሁንም እየተደረገ ነው ብለዋል። ነገር ግን ወታደራዊ እርምጃ መፍትሄ አያመጣም ሲሉም ነው የሚገልጹት። የፖለቲካን አደገኛነት መረዳት ያስፈልጋል የሚሉት አቶ ዘሪሁን በጉልበት መፍትሄ ይመጣል ተብሎ መታመን የለበትም ሲሉ አክለዋል። በመሆኑም በትግራይ ክልል ያለውን አሁናዊ ሁኔታ መፍታት ካስፈለገ ሁሉንም ያካተተ ፖለቲካዊ መፍትሄ ሊወሰድ ይገባልም ሲሉ ገልጸዋል። ጉዳዩ በሽምግልናም ሆነ በሌላ መንገድ አይፈታም የሚሉት አቶ ዘሪሁን አካታች የሆነ ውይይት መፍትሄ መሆኑን ተናግረዋል። ስምምነቱም ቀድሞውኑም ግልጽነት ሊኖረው ይገባ ነበር ያሉም ሲሆን ይህንን ለመፍታት ከብሽሽቅ ፖለቲካ መውጣት እንደሚገባም ተናግረዋል። በንግግራቸው የህወሓት አካላት አሁን ላይ እያደረጉት ካለው እንቅስቃሴ እንዲታቀቡ ማሳሰቢያ የሰጡ ሲሆን ከተጠቃን ራሳችንን እንከላከላለን ሲሉም ጨምረው ገልጸዋል። ይህ የኢታማዦር ሹም ንግግር ለህወሓት ቀጥተኛ መልእክት ያስተላለፈ ሲሆን ስጋትንም መፍጠሩ ይነሳል። ይህንን በሚመለከት የትንሳኤ ስርዓት የቃንጭ ሐቂ ፓርቲ ሊቀመንበር ደጋፊ ጎደፋይ ጦርነት መፍትሄ አይሆንም ሲሉ ነው የሚናገሩት። እንደ ሀገርም እንደ ዓለም የጦርነትን አስከፊነት ተመልክተናል ያሉት ሊቀመንበሩ መፍትሄው የፕሪቶሪያው የሰላም ስምምነት መፈጸም መሆኑን ይናገራሉ። በዋናነትም በክልሉ ያለው ጊዜያዊ አስተዳደር አካታች ባለመሆኑም ችግሮች መኖራቸውን በማንሳት አሁንም ሁሉን ያቀፈ አስተዳደር መቋቋም አለበት ብለዋል። በትግራይ ክልል በቀጠለው የፖለቲካ ቀውስ ምክንያት ብዙዎች ስጋታቸውን እየገለጹ ነው። በተለይም ህወሓት ከኤርትራ መንግስት ጋር የፈጠረው ጥምረት ከፌዴራል መንግስት ጋር ግጭት ውስጥ እንዳይከትብ እያሳሰቡ ይገኛሉ። አሁን እየተካሄዱ ያሉት የወታደራዊ እንቅስቃሴዎችም ሌላ ዙር ጦርነት ዝግጅት እየተደረገ ነው የሚሉ ሀሳቦች እንዲነሱ አድርጓል። ጦርነቱ የማይቀር ከሆነ እንኳ ህዝብ ሊጠበቅ ይገባል የሚሉ ድምጾችም መሰማታቸውን ቀጥለዋል። በርካቶች አሁን ህወሓት ላገኘው ከፍተኛ ስልጣን ተጠያቂ የሚያደርጉት የፌዴራል መንግስቱን ነው። መንግስት የፕሪቶሪያውን የሰላም ስምምነት ሙሉ ለሙሉ ማስከበር ቢችል ኖሮ ችግሮችን መቅረፍ ይችል ነበር በሚል የፌዴራል መንግስቱ በአንጻሩ የፕሪቶሪያው ስምምነት ህወሓት መሳሪያ ሊያስረክብ ይገባል ይላል እንጂ መሳሪያ ይደብቅ አይልም፣ ወታደርም እያሰለጠነ ያስመረቅ አይልም ሲል ምላሽ እየሰጠ ይገኛል። እነዚህና መሰል ሰጣ ገባዎችን ለመፍታት በትግራይ ሁሉንም አካታች የሆነ አስተዳደር መፍጠር ካልተቻለና ስምምነቱ መተግበር ካልቻለ ለግጭት መፍትሄ ይሆናል ያሉት ደግሞ የትግራይ ነጻነት ፓርቲ ዋና ሊቀመንበር ዶክተር ደጀን መዝገቡም ናቸው። እኛ ጋር ስለሆናችሁ እናመሰግናለን። ጥንቅራችን እንደቀጠለ ነው። ኢትዮጵያ ከቻይና ጋር የዓለም ንግድ ድርጅት የአባልነት የሁለትዮሽ የገበያ ድርድርን አጠናቃ ተፈራርማለች። ኢትዮጵያ ወደ ዓለም ንግድ ድርጅት አባልነት ለመቀላቀል የምታደርገውን ጥረት በማፋጠን ከቻይና ጋር ያካሄደችውን የሁለትዮሽ የገበያ ድርድር ማጠናቀቋንና በስምምነቱ ላይ መፈራረሟን አስታውቃለች። ይህ የሁለትዮሽ የገበያ ድርድር የዓለም ንግድ ድርጅት የአባልነት ድርድር ወሳኝ አካል ሲሆን ከቻይና ጋር የተደረሰው ስምምነት ወደ ድርጅቱ የማስገባት ሂደትን የሚያፋጥን ነው ተብሏል። በስዊዘርላንድ ጄኔቫ በሚገኘው የኢትዮጵያ ኤምባሲ አማካኝነት የተፈረመው ይህ ከቻይና ጋር የተደረገው ስምምነት በቅርብ ሳምንታት ውስጥ ኢትዮጵያ ከተለያዩ ሀገራት ጋር አጠናቃ ከፈረመቻቸው ስምምነቶች ውስጥ ሶስተኛው ነው። የንግድና ቀጠናዊ ትስስር ሚኒስቴር እንዳስታወቀው ከዚህ ቀደም ከተርኪዬና ከአርጀንቲና ጋር ተመሳሳይ የሁለትዮሽ የገበያ ድርድሮችን በማጠናቀቅ መፈረሟ ይታወሳል። በመጨረሻም ኤርትራ አንጋፋ መሪዎቿን እያጣች ነው። የማዕከላዊ ዞባ ወይም ዞባ ማዕከል አስተዳዳሪ የነበሩት ብጻይ ፍስሐዬ ኃይሌ ወይም አፍሮ ባጋጠማቸው ህመም በ78 ዓመታቸው ከዚህ ዓለም በሞት መለየታቸውን የኤርትራ ማስታወቂያ ሚኒስቴር አስታውቋል። ጓድ ፍስሐዬ ከ1972 እስከ 1973 ትህሻ በተባለ የቅስቀሳና ድብቅ ቡድን አባል በመሆን ካገለገሉ በኋላ በሐምሌ 1973 የኤርትራ ህዝባዊ ነጻነት ግንባርን ተቀላቅለዋል ይላል መረጃው።
በቀጣዮቹ 2 አስርት ዓመታት በቀጠለው የብሔራዊ ትግል ወቅትም በኤርትራ ህዝባዊ ነጻነት ጦር ውስጥ እንደ ተዋጊ በህዝባዊ አስተዳደር ክፍል እንዲሁም በደህንነት ጸጥታ ክፍል ውስጥ በተለያዩ ኃላፊነቶች ህዝባቸውንና ሀገራቸውን አገልግለዋልም ሲል ያክላል። ኢትዮጵያ ከኤርትራ ከተገነጠለች ማግስትም በጻይ ፈሳሐዬ የአስመራ ምክትል አስተዳዳሪ፣ በሰሜናዊ ቀይ ባህር ዞን ዋና ስራ አስፈጻሚ፣ በገንዘብ ሚኒስቴር የጉምሩክ መምሪያ ዋና ዳይሬክተር፣ የሲቪል አቪዬሽን መምሪያ ዋና ዳይሬክተር እንዲሁም የጋሸ ባርካና የማዕከላዊ ዞባዎች አስተዳዳሪ ሆነው በቅደም ተከተል በመስራት ለህዝባቸውና ለሀገራቸው የላቀ አገልግሎት ሰጥተዋል ነው የሚለው የኤርትራ ማስታወቂያ ሚኒስቴር መግለጫ። ውድ የሸገር ታይምስ ቤተሰቦች ጥንቅራችን አበቃ። ስላዳመጣችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።